ከኔ ጋር ነው። እኔ ያለፈው ረስቻለሁ። አዲስ ነው ዛሬ። ቀኑ አዲስ ነው። እኔም አዲስ ነኝ። ቃሉ አዲስ ነው በሉ። እኔም አዲስ በሉ። ቃሉም አዲስ በሉ። ቃሉም አዲስ በሉ። እንደገና በሉ። አይደለም እኔ አዲስ ቃሉም አዲስ ቃሉም አዲስ እንደገና ቃሉም አዲስ ቃሉም አዲስ እኔም አዲስ በሉ። እንደገና ጠላት ያፍራ። ቃሉም አዲስ አይሰራ። እኔ ሊሄድ ነው፣ ጨርሼ ሊሄድ ነው። ምክንያቱም ላላ ያለው ቃል አልወድም። ምክንያቱም የእግዚአብሔር እሳት ከኛ ጋር ከናንተ ጋር ሲለ ላላ አድርጋችሁ ስትናገሩ እኔ ሊሄድ ነው። እሺ ልሂድ። በኃይል ትናገራለህ። የእግዚአብሔር እሳት እኮ ነው። እንደዚህ ብላችሁ የእግዚአብሔር እሳት እኮ ነው። ቃሉ እኮ ነው። አዲስ ከሆንሽ ቃሉ አዲስ ነው፣ ቃሉም አዲስ ነው፣ እናንተም አዲስ ናችሁና ከዚህ በኋላ የእግዚአብሔር መንፈስ ከጥቂት ደቂቃ በኋላ በእናንተ ላይ ይፈስ። ይጀምር እንዲጀምር ስትፈልጉ ደግሞ ማንንም እያየ አይደለም፣ ማንንም እየሰማ አይደለም፣ የማንንም እየሰማ አይደለም። የራሴ ተራ መስመር ውስጥ ስለሆን ተራው በሉ የኔ ነው። ተራው የኔ ነው። አባቶች አገልግሎ አባቶችና እናቶች አገልግሎ አልፋ ዛሬ ተራው የኔ ነው። እኔ እድለኛ ነኝ። እግዚአብሔር ወደደኝ። እግዚአብሔር አከበረኝ። እግዚአብሔር ወዶ መርጦኛልና አምላኬን አከብራለሁ። ዛሬ አዲስ ነኝ። ቃሉ አዲስ፣ ቀኑ አዲስ፣ ቃሉ አዲስ፣ ቀኑ አዲስ። ጠላት ሆይ ሃሌሉያ። ያለፈው ድካሜ አላስብም። ሄዷል። ከቀኑ ጋር ሄዷል። ከዚህ በኋላ የመንፈሳዊ ድህነት የለም። የኑሮ ድህነት የለም። ማጎረምረም ይሄንን እኔ ይሁን ወገኖች፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አልሄድም እኔ መልእክቱን ሳልጨርስ አልሄድምና ይሁን አድርጉ፣ እንደዚህ አድርጉ፣ ንገሩት። ለክፉ እኮ ነው የምንናገረው። የራሳችን ነው እቺ ደቂቃ ካለፈ አትሆንምና የኑሮ ድህነት በሌላ አይሰራም። መንፈሳዊ ድህነት በሌላ አይሰራም። አምላኬ ወዶኛል። መልካም ነገር አይጎልም። መልካም ነገር ይሆናል። ክብሩን ጠግቤ አልፋለሁ። እንጀራ ብቻ አይደለም፣ እንጀራ ብቻ አይደለም። የሚጠግበው የእግዚአብሔርን ክብር ነው። እስከ ዛሬ ድረስ እንጀራ በልቼ ጠግባለሁ። አሁን እጠግባለሁ። የምከለክለኝ የለም። ይበልጥ ግን የእግዚአብሔር ክብር ጠግቤ አልፋለሁ። የእግዚአብሔርን ክብር አይቻልፋል። እያየሁ ክፉም እያየ እጠግባለሁ። ክፉ ከዚህ በኋላ አይሰራም። እርግማን ከኔ ጋር እድል ፈንታዬ ነው። ከኔ ጋር እድል ፈንታዬ አይሰራም። እኔ አምላኬን እከተላለሁ። ከኋላ ሆኜ
ቀድሞልኛል። የእግዚአብሔር መንፈስ በእኔ ላይ ነው። የጠላት ቅዝ ተሰበረ። የእግዚአብሔር መንፈስ በእኔ ላይ ከበረ። በእኔ ላይ ከበረ። በእኔ ላይ ከበረ። በእኔ ላይ ከበረ። በብቸኝነት ጊዜ እዘምራለሁ፣ አመልካለሁ። በህብረትም አመልካለሁ፣ እዘምራለሁ፣ እጸልያለሁ። የምከለክለኝ የለም። አምላኬ ለዚህ ክብር መርጦኛልና እያጎረምረው አልዘምርም። እያጎረምረው አልኖርም። ፍንድቅ ብዬ ደስ ብሎኝ ስቅስቅ ብዬ እኖራለሁ። ማን ይከለክለኛል? ማን ይከለክለኛል? ማን ይከለክለኛል? ሃሌሉያ። ገና ክፉ እያየ እኖራለሁ። ገና ጠላቶቼ እያዩ እኖራለሁ። የኔ ኑሮ ከዚህ በኋላ ነው። ከዚህ በኋላ እያትረፈረፈ ይኖረኛል። ሃሌሉያ፣ 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 ሃሌሉያ። የእግዚአብሔርን ክብር እየጠገብሽ ነው። ገና ይቀጥላል። ያንቺ አንተ ገና እንኖራለን አብረን። አንቺ ወይ አንተ ገና ትኖራላችሁ። ሁል ጊዜ ፈገግ በል እንጂ ፍልፍል ብላችሁ አትሄድ። በሉ ንገር። መሬት እኮ ነው በሉ። የሚያስደንቅ ነው በሉ። እምነት ለካ እምነት በሞኝነት ነው በሉ። እምነት ለካ በሞኝነት ነው በሉ። ለኔ ገብቶኛል። ከዚህ በኋላ በሉ ደስ ብለህ ሂድ። ደስ ብላችሁ ኑሩ። ሃሌሉያ። ስትጸልዩ እየተጨናነቃችሁ መጸለይ አይገባም። ደስ እያለ ለሰውን እንደምትነጋገር በላከ እግዚአብሔር ማነጋገር ትችላለህ። እግዚአብሔር ደግሞ ይሰማሃል። ይህ ትንቢት ነው። ገብቶሃል? ደስ ብሎሃል? እስቲ ፊትህን ፈገግ ፍታ፣ ሰማይ ይከፈትልሃል። ንገሩ። የልብ መሻት እግዚአብሔር ይሰማሃል። ከዚህ በኋላ ሰላሚ ብዙ ይሆናል። አምነሽ ከተቀበልሽ ሆኖልሻል። የተለየ ሰው ነህ። ልዩ አሜን። ትንሽ ጨምሩና ተቀመጡ። ትንሽ ጨምሩላት። የፈለጋ ትንሽ ሳቅ መሳቅ ይሆነ ትንሽ ጨምሩ። የእግዚአብሔር መንፈስ በዛ እያለፈ እግዚአብሔር መንፈስ ጥቅስ አንድ ጥቅስ ቶሎ ያዙና ከዛ በኋላ እንጨርሳለን። መልእክታችሁ መዝሙረ ዳዊት ምዕራፍ 22 ቁጥር 4 የአባቶቻችን አምላክ አባቶቻችን እግዚአብሔርን ተማመኑ አላፈሩ አመለጡም ይላል። አላፈሩ እግዚአብሔር አሳፍራቱን ከዚህ በኋላ አንድ እንደገና የእግዚአብሔር ክብር በመከራ ወይ በችግር ውስጥ ይገለጣል። ዘጸአት ምዕራፍ 14 ከቁጥር 13 እስከ 15 አዎ የእግዚአብሔር ክብር ከአንድ ጀምራችሁ እስከ 15 ዘጸአት ምዕራፍ 14 ከቁጥር 1 እስከ 15 የእግዚአብሔር ክብር በመከራ በችግር ውስጥ ለሕዝበ እስራኤል ተገልጧልና ዛሬም በመከራ በችግር ውስጥ የእግዚአብሔር ክብር ይገለጣል እንጂ በጥሩ ሁኔታ ውስጥ አይደለም። የእግዚአብሔር ክብር የሚገለጥ በመከራ በችግር በመሄድ በማምለክ በችግር በማጣት ውስጥ ነው የእግዚአብሔር ክብር የሚገለጥ። አሜን አይደል? እናንተም ታላችሁ እያያችሁ ነው አይደል? የእግዚአብሔር ክብር በችግር በማጣት
ውስጥ ነው። ማጣትና ችግር ይምጣ ሳይሆን ሲኖር ምንም አይደለም። በዛ ውስጥ የእግዚአብሔር ክብር ይገለጣል። አሜን ሃሌሉያ። ቶሎ ቶሎ ሊለፍና እንደገና ይበቃል ብሎኛል። የእግዚአብሔር መንፈስ ይበቃል አቁም ብሎኛልና እስከዚህ ድረስ አሜን አሜን አሜን። እግዚአብሔር ይባርኮት እንበላቸው። ሁላችንም ቆመና እግዚአብሔር እሳቸው ወደዚህ ምድር ሲደር በዚህ ቤተክርስቲያን ለምድሪቷ በሳቸው ውስጥ አልፎ ይባርከን። ከፊት ለፊት ያለውን ሀብለን የጀመርነው 2008 እንዳበሻ አቆጣጠር የሰላም የፍቅር የወንጌል የጸጋ የኃይል የወደቁ የሚነሱበት የሳቱ የሚመለሱበት በእኛ ደግሞ ወንጌል የሚሰበክበት ዘመን የሆነን በሰላም እንድንጀምር ይህንን የአባትነት በረከት ለዚች ቤተክርስቲያን እግዚአብሔር በሳቸው ውስጥ አልፎ ይህንን በረከት ስለለቀቀልን የአምላካችን እግዚአብሔር ስም ዘላለም ይባረክ። እስኪ በአምላካችን ስም እንባረካቸዋለን። ዘመናቸው እንዲባረክ ቤታቸው ዘመናቸው ከዚህ በኋላ እግዚአብሔር በሳቸው በእጥፍ ከሰራው በላይ በኃይል እንዲሰራ እግዚአብሔር ሆይ አሁንም ባረክናቸው። በኢየሱስ ስም ዘመናቸው ይባረክ። ከዚህ በኋላ የቀረው ዘመናቸው በአንተ ሞገስና ክብር ይሆን። ጸጋ በሳቸው ላይ ይጨመር። ቤተሰባቸው፣ ዘራቸው፣ ትውልዳቸው ሁሉ በክርስቶስ ኢየሱስ ባለው ክብርና ሞገስ ይሞላ። ባረክናቸው። የተባረኩ ይሆኑ። እግዚአብሔር እጅ በሳቸው ላይ ይሆን። ስለሳቸው እግዚአብሔር እጅግ አድርገን እናመሰግናለን። ክብር ምስጋና ለአንተ ይሆን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ሰላም ካጨበጨባችሁ በደንብ አንጨብጭቡ።